ሰላም ጤና ይስጥልኝ። ወደ ኢትዮ ቴክ ጋይድ እንኳን ደህና መጣችሁ። ዛሬ የናሽናል አይዲ እንዴት ፕሪንት እንደሚደረግ አብረን ለማየት ነበረ። በቅርብ ጊዜ ናሽናል አይዲ ሄጄ ተመዝግቤ የተወሰነ ሳምንት በኋላ ሄጄ ናሽናል አይዲውን ወጥቷል ተብዬ ሄጄ ተሰጥቶኝ ነበረ። ግን ሲሰጠኝ በቴሌብር ብቻ ወይም በቴክስት በኩል በሶፍት ኮፒ ነበረ እና ዛሬ የፋይዳ ዌብሳይት ሄደን እንዴት ፕሪንት እንደሚደረግ ለፕሪንት ትዕዛዝ ኦርደር ለማድረግ እንዴት እንደሆነ አብረን እናያለን። በመጀመሪያ ወደ ዌብሳይታቸው እንሄዳለን። ዌብሳይታቸው id.gov.et አሁን ዋና ገጹ ይሄን ይመስላል። ዋና ገጹ ላይ ምን አለ? ሬጂስተር ፎር ፋይዳ የሚል አለ፣ ኦርደር ካርድ ፕሪንት እና ጌት ሰፖርት አለ። አሁን እኛ የምንፈልገው ኦርደር ካርድ ፕሪንቱን ነው። ግን በደንብ ቺ ሬጂስተር የምትለዋ እንዴት እንደሆነች ለማየት ፈልጌ ነበረ። ኦኬ፣ እዚህ ላይ ሬጂስተር ማድረግ አይቻልም፣ ግን ማፕ ላይ ያሳያል። የት ያሉበትን መመዝገቢያ ቦታዎች በደንብ ያሳያል። እሺ፣ አሁን ወደ ፕሪንት ኦርደር ካርድ ኦርደር የሚደረግበት ዌብሳይቱን እስቲ በደንብ እንየው። እሺ፣ አሁን ወደ ኦርደር ካርድ ፕሪንት እንመጣና እስቲ ወደሚቀጥለው ወዴት እንደሚወስድ እናያለን። ኦኬ፣ ኤሊያስ ነምበር ይላል የፋይዳ ለመግባት፣ እሱም አይዲ ላይ ነው ያለኝ። እዚች ጋር እናስገባለን። እሺ፣ 12 ዲጂት ነው። ሎጊን ቬሪፊኬሽን ይላካል ይላል። ቴክስት መጠበቅ ይኖርብኛል ማለት ነው። ስለዚህ አሁን ቁጥሩ ኦቲፒ ቬሪፊኬሽን ቁጥሩ በቴክስት መጥቶልኛል። እሱን እናስገባና ከዛ ኔክስት እንለዋለን። እሺ፣ ያው የኔ ኢንፎርሜሽን መጥቷል። ይህን ይመስላል። አሁን የት መቀበል እንዳለብኝ እዚች ጋር ታይፕ ዮር ሴሌክትድ ዴሊቨሪ ሎኬሽን ይላል። አፍሪካ አቬኒው ይላል። አዲሱ ገበያ ለእኔ የሚቀርበኝ ወደ በአልፋቤት ቢያስቀምጡት ይቀል ነበረ። እሺ፣ ካሳንቺስን በለው። ካሳንቺስ። ከዛ ሰርቪስ ፊ 93 ብር ይላል። ፕሪንቲንግ ፊ 250 ብር ይላል። ይሄ ለሬጉላር ሰርቪስ ነው። ለፕሪሚየም ሰርቪስ ደግሞ 375 ብር እና ፕሪንት ፊ ሰርቪስ ፊ 375 እና ፕሪንቲንግ ፊ 250። አሁን እኔ ለሬጉላሩ እሄዳለሁ። ከዛ አሁንም የምቀበልበትን ቦታ አካባቢ ሰፈር ካሳንቺስ፣ ከዛ ፕሮሲድ እለዋለሁ። ይህንን እዚች ጋር ተርምስ ኤንድ ኮንዲሽንስ አለ፣ እሱን አግሪ እንለዋለን። ማንበብ የምትፈልጉት ማንበብ ትችላላችሁ። ከዛ ፕሮሲድ ቱ ፔይመንት ይላል። ፕሮሲድ ቱ ፔይመንት ላይ አማራጮች አሉ። ቴሌብር፣ ሲቢ ብር፣ ኤምፔሳ፣ ኢብር እና እዚህ ጋር የወጋገን አለ። አሁን አጠቃላይ ስንት ይመጣል? 343 ብር ይመጣል። ስለዚህ እኔ በቴሌብር ከፍላለሁ። ቴሌብር መረጥኩ። ከዛ በቴክስት ይልኩልኛል። በቴክስት መጥቷል። አሁን በኤስኤምኤስ ጽፌ አሁን ተከፍሏል ይላል። ያው ሰክሰስ። አሁን እዚች ጋር ኦርደር ዴት ኦገስት 10 ዛሬ ማለት ነው። ኦገስት 10 ከዛ በኋላ ዴሊቨሪ የሚደረገው ኦገስት 30 20 ቀን ማለት ነው።
ከኦገስት 30 እስከ ሴፕቴምበር 4 20 እስከ 5 ቀን 25 ቀን ውስጥ ይደርሳል። ካሳንቺስ ይላል። ደረሰኝም እዚች ጋር ዳውንሎድ ሪሲት የሚል አለ። ሪሲቱን ሴቭ እናደርገዋለን። በቃ አሁን እንግዲህ የሚመጣበትን ጊዜ ሲደርስ ካሳንቺስ ሄጄ እቀበላለሁ ማለት ነው። ስለተመለከታችሁ እናመሰግናለን። ለተመሳሳይ ቪዲዮ ላይክ እና ሰብስክራይብ አድርጉ። መልካም ጊዜ